10 ዶሮች ከወረዳው ከአራት ሴቶች ጋር ሆነን ቀጠል 2017 ከዛ እነሱ እየተንከባከብን ይሄ ቤት አልነበረም እንጨት ቤት እዛ ጋር ቅንቅን ስለሆነ ነው ያላቸው አምጥተን እሱ ጀምረን መስከረም 2018 ዓመተ ምህረት መስከረም 15 16 አካባቢ 50 ዶሮች ለአራት ብለን ከቤቱ ጋር የወረዳው ዶሮና ሰጠ። ከዛ ጀምሮ እንግዲህ ያው ዶሮቹን እየተንከባከብና እንቁላል ይወልዳል። ተጨማሪ የወረዳው ግብርና መተው ያዎቹ ክትባት ምናምን የሚባል ነገር ያው እንዴት እንደምንሰጥ ለነገሩ እኛ ራሳችን እየገዛን እንሰጣለን። ግን እንዴት ነው እየሰጣቸዋቸው ስለደህንነታቸው ስለማለት መተው ያውናል ይከታተሉ። ከዚህ ላይ ጥሩ ወረዳ 7 ግብርና ቢሮ እንግዲህ ያደረገልን እነዚህ ዶሮች ሰጥቶናል። በመጀመሪያ ከመኖ ጋር ነው የሰጠን። በመቀጠል ከነቤቱ ነው የሰጠን። ከዛ በኋላ ግን ያው በራሳችን የምንገዛው በስርዓት ይዘናቸዋል። ይወልዳሉ። እውነት ከ3 ወር በኋላ መውለድ ጀምሩ። ከ3 ወራቸው ላይ መጣል ጀምሩ። እንቁላል እየጣሉ ነው። 50 እንቁላል ይጥላሉ በቀን። ምንድነው ከዚህ የበለጠ ግን 150 ዶሮ ቢሆኑ ውጤታማ እንሆናለን የሚል እንትን አለኝ። በሰፊው ቢሰራ ጥሩ ነው ብዬ አስባለሁ። ጥሩ ነው፣ ውጤታማ እንሆናለን።